السلام عليكم ورحمة الله وبركاته نجيامي أنا سمونو أجر فيديو لقيت نبرة سر جيبسن أبو حق مالنا نبى أورومي دمو بكومنت لبولين يلي في الجماعة نا عندنا سوس من مسلاك يميلو عندنا بالومياوج بيت ذكتونا يميساروت نا ይህንን ስራ እንደዚህ መናገር በጣም ደስ ይላል እና በርታ የሚል ነው ማለት ነው። የቻልኩትን ሞክሬያለሁ ለመተርጎም ያልቻልኩትን ያው አስተርጉሜ ማለት ነው። እና ባለሙያ ሆነክ ቤት ዘግተህ የምትሰራ ከሆነ ፕሊስ አንገት የለህም ማለት ነው። አዙረህ የምታስብበት አንገት የለህም ማለት ነው። እውነት ነው ሊኖር ይችላል እኮ አንዳንድ በጣም የወረደ አስተሳሰብ ያላቸው ባለሙያዎች አሉ። ሁል ጊዜ ረዳታቸውን ጂፕሰን በቃ ማብካት የሚሰሩበትን እቃ እንዲያጸዳ በቃ ምናምን በቃ ሙያ በቃ የሚያስለምዱ የጂፕሰን ሰራተኞች አሉ። ምቀኞች ማለት ነው። ፕሊስ ያንተ ሙያ እኮ እሱ ቢለምድ እኮ ያንተ ሙያ እኮ ተፍቆ እኮ አይነሳም እኮ ምንም እኮ የሚጎልብህ እኮ ነገር የለም። አንተ ባለሙያ ነህ፣ ብዙ ሰው ያውቃል፣ ከዛም ከዚህ ይደወልልሃል። አንድ ቀን ሊያስፈልግ ይችላል እኮ እሱ ከአንተ ጋር አብሮ የሚበላ የሚጠጣ ጓደኛክ ወንድምክ አንተ እዚህ ቦታ ሸፈነ እኔ እዚህ ሸፈናለሁ ብለህ እኮ ለራስህ እኮ ሊጠቅም ይችላል ብታስለምደው ምንም ችግር የለም። ሌላ የማታውቀው ባለሙያ ከምትጠራ እሱን ብታሰራው ምን ችግር አለ? በቃ ዝም ብሎ በቃ ለማቀባበል ብቻ የሚፈልግ ባለሙያ አለ። ፕሊዝ ካንተ ጋር የስራ መቆሚያ ላይ ይውጣ። የውሃ ልክ አያያዝ አሳየው። ካንተ ጋር ይደርድር፣ ካንተ ጋር ይስራ። ምን ችግር አለ? ምንም ችግር እኮ የለም። በቃ ለአንተ እውቀቱ የሰጠህ እኮ አላህ ነው። ማንኛውም ሰው እኮ ሲወለድ እኮ ከእናቱ ሆድ እኮ ተምሮ የሚወጣ እኮ የለም። ወይ በቴክኒክ ገብተህ ነው የተማርከው ወይ ከሰው ነው የለመድከው። አንተም እኮ ከየትም እኮ አልተማርክም፣ ከመሬት እኮ አልተማርክም፣ ከመሬት ውስጥ ማለት ነው። ፕሊዝ አሉ እኮ እነዚህ አይነት ሰዎች አሉ። ቀለምም ባለሙያ ከሆነ በቃ ብሩሽ እንዲያጥ በቃ እቃ እንዲያቀባብለው ምናምን። በዚህ አጋጣሚ በጣም የማመሰግነው ሰው አለ። ካስዬ የአዲስ አበባ ልጅ ነው። ከኔ ጋር ከሱ ጋር አብሬ ሰርቻለሁ ድርጅት ውስጥ እና ሰው እንደዚህ ነው ብሎ እኮ ሊያስተምር ይችላል። እሱ ግን እጄን እያሳየ ነበር፣ እንደዚህ እጄን ይዞ ነበረ የሚያሳየኝ የነበረው ማለት ነው። ፕሊስ ይሄንን ቪዲዮ ካያችሁት ሼር አድርጉልኝ። ለካስዬ ስልኩ ስለጠፋብኝ ነው። ጓደኛዬ ካስዬ በጣም እወድሃለሁ። የአዲስ አበባ ልጅ ነው። ነቢል አማን እባላለሁ። የአዲስ ከተማ ልጅ ነኝ። ታውቀኛለህ በደንብ። ፕሊስ አድርሱልኝ በዚሁ አጋጣሚ እና በጂፕሰን ሰራተኛ ብቻ ደግሞ አይደለም በግንበኛም አለ። ፕሊስ ሁልጊዜ ሲሚንቶ እያቦካ እንዲያቀብልህ አታርግ። ግንበኛ ወንድሜ ብሎኬት ገንቢ ከሆንክ የብሎኬት አደራደር አሳየው፣ ቱምቢ አያያዝ አሳየው። ምንም ችግር የለም። ለሳኝም ከሆንክ ሰፋ ያለ ስራ ከያዝክ የመጀመሪያውን ዙር ሙሌት ይሙላል እሱ። በሚቀጥለው ደግሞ ዙር አንተ ባለሙያ ስለሆንክ እያስተካከልክ ስራን ቀጥል። ምንም ችግር የለውም እኮ በአደባባይ ባያመሰግናችሁም እኮ ይሄ ልጅ ከእናንተ ጋር ሰርቶ ነገ ራሱ ችሎ ባለሙያ ሆኖ መስራት ከጀመረ እኮ ሁልጊዜ ማለት ነው ልቡ ላይ ያላችሁ። እኔ አሁን የዛሬ 11 ዓመት 12 ዓመት ነው የሰራሁት ከጓደኛዬ ጋር ማለት ነው። ግን ሁልጊዜ እኔ ቀለም ስቀባ አስታውሰዋለሁ። እውነቴ ነው ማለት ነው። በቃ ከልብ ላይ አይጠፋም ባለውለታ ሰው ማለት ነው። እና ፕሊስ ይሄ ከለመደ ሙያ ከለመደ ደንበኛ ይወስድብኛል ምናምን የሚል አስተሳሰብ አታስቡ። ካርቦን ዳይኦክሳይድ የሆነ አስተሳሰብ አታስቡ ፕሊስ። ላንተ የሚሰጥህ ፈጣሪ ነው። ላንተ ያስቀመጠው ላንተ የተቀመጠ ላንተ የታዘዘው አይደለም ሊበላው ይቅርና ሊያየው እንኳን አይችልም።
ፈጣሪ ነው የሚሰጥህ ለአንተ፣ ለእሱም የሚሰጠው ፈጣሪ ነው። አንድ ቀን ይጠቅማቸዋል። እና ሼር አድርጉ፣ ስለ እንደዚህ ለምቀኛ ባለሙያዎች ሼር አድርጉላቸው። ቴንኪው